በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አላችሁልኝ? ሰላም እግዚአብሔር ከሁላችሁ ጋር ይሁን። ዛሬ ስለ ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት ምናልባት የማታውቋቸውን 5 አስገራሚ እውነታዎች እነግራችኋለሁ። ለዚህ ቤት አዲስ የሆናችሁ ሰዎች ላይክ፣ ፎሎ፣ ሼር፣ ሰብስክራይብ እንድትሆኑ ጠይቃችኋለሁ። የመጀመሪያው ስያሜያቸው ነው። እንግዲህ ተክለ ሃይማኖት ማለት የሃይማኖት ተክል ማለት ሲሆን ይህም ስም ያወጣላቸው እግዚአብሔር እንደሆነም ይነገራል። ሁለተኛው እንግዲህ ጻድቁ በመላው ኢትዮጵያ እየተዘዋወሩ ወንጌልን የሰበኩና ብዙዎቹ ወደ ክርስትና የመለሱ ታላቅ ሐዋርያም ናቸው። ሶስተኛ ላይ የምናየው ጸሎታቸው ነው። በአንድ እግራቸው ቆሞ ለ7 ዓመታት ያለማቋረጥ መጸለያቸው ይታወቃል። አራተኛውም እንግዲህ ደብረ ሊባኖስ በኢትዮጵያ ትልቅ ስፍራ የሚሰጠውና የጥበብ ማዕከል የሆነና የደብረ ሊባኖስ ገዳም የመሰረቱ እሳቸው መሆኑም እንግዲህ ይታወቃል። ስለዚህ ጻድቁ አባታችን የደብረ ሊባኖስ አምስተኛ ላይ የምናየው ክንፍ መሰጠታቸው ነው። እንግዲህ ይህም በግርላቸው ላይ እንደተጠቀሰው በጸሎታቸው ብርታት 6 ክንፍ እንግዲህ ተሰጥቷቸው የጻድቁ በረከት በሁላችን ላይ ይደር። የዛሬው መረጃ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። በቀጣይ የትኛውም አዲስ ታሪክ እንድሰራላችሁ የምትፈልጉት ደግሞ ካለ ኮሜንት ላይ ብታሳውቁኝ በጣም ደስ ይለኛል። ለዚህ ቤት አዲስ የሆናችሁ ቅድም እንዳልኩት ላይክ በማድረግ እንድታበረታቱ ይፈልጋለሁ። ይህ የመጀመሪያው ቪዲዮ ነው። ካሁን በኋላ ብዙ ቪዲዮዎችን በረጃጅም ታሪኮችን ደግሞ እንድሰራላችሁ ለወደፊቱ ደግሞ ረጃጅም ቪዲዮዎችን እንድሰራላችሁ ምን አይነት ታሪክ መስማት እንደምትፈልጉ ደግሞ ኮሜንት ላይ የማንንም ታሪክ ደግሞ መስማት እንደምትፈልጉ ኮሜንት ላይ ብታሳውቁኝ እኔ ያንን ከመጽሐፍ ቅዱስ አጣቅሼ ሰርቼላችሁ እመጣለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን።